ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ በማንኛውም ሰዓት ሳይገድባችሁ በተመቻችሁ ሰዓት ደውላችሁ መማር ትችላላችሁ ማለት ነው። ለዛሬ ትምህርት ይዤላችሁ የመጣው የተገጣጠሙ ፊደላትን እንዴት እነጣጥላቸዋለን፣ እንዴት ነጣጥለን እንጽፋቸዋለን የሚሉትን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከ መጨረሻው ከኔ ጋር ትኩረት ወስዳችሁ እዚህ ጋር ብቻ ማወቅ ትችላላችሁ ማለት ነው። እንግዲህ ፊደላቶች የተገጣጠሙት እንዴት ነው ነጣጥለን ጽፋቸው የሚሉትን ነው ማሳያችሁ ማለት ነው። የተገጣጠሙ ፊደላት አሉ። እነሱን ደግሞ እየነጣጠሉ አንድ ባንድ ከማን ፊደል እንደሚወጡ ወይም ደግሞ ከማን ፊደል እንደምንጽፋቸው እነሱን ያሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮን እስከመጨረሻው ትኩረት ወስዳችሁ መከታተል ብቻ ይጠበቅባችኋል ማለት ነው። የቻላችሁ ደብተር እስክሪብቶ ይዛችሁ አብራችሁ ከኔ ጋር እያነበባችሁ እየጻፋችሁ ብትሄዱ በጣም የተሻለ ነገር ታገኛላችሁ ብዬ ተስፋ አለኝ። ምክንያቱም አንድ ነገር ስንጽፈው ወይም ደግሞ በአይምሮአችን ስንይዘው በአይምሮአችን ያለ ነገር ሊረሳን ይችላል። ምክንያቱም አሁን ሀሳቡ በበዛበት ሰዓት ሀሳባችን የተበታተነ ነው እና በአይምሮአችን ያው ብዙም ይዘን አናስታውስም ማለት ነው። ግን የሆነ ነገርን ስንጽፈው ምናልባት ከደብተር ላይ ጽፈን ከያዝነው እሱ ነገር አይምሮአችን ላይ ብረሳው ደብተራችንን ግልጥ አድርገን ስናየው ያ ነገር ትዝ ሊለን ይችላል ማለት ነው። ስለዚህ ደብተርና እስክሪብቶ ወሳኝ ነገር ነው፣ የሚጠቅመን ነገር ስለሆነ በደንብ አድርጋችሁ እናንተ የጽፈችሁ እስከመጨረሻው ተከታተሉኝ። አሁን ወደ ትምህርታችን እዚህ ጋር ምን ይላል እንደማሳያችሁ እነዚህ የምታዩዋቸው እነዚህ ተራ የተጻፉት ምንድናቸው? የተገጣጠሙ ፊደላት ወይም ደግሞ በአንድ ላይ አጣምሬ የጻፍኳቸው ፊደላት ናቸው። እነዚህ የተጻፉትን እንዴት ነው የምንነጣጥላቸው? ነጣጥለን እንዴት ነው የምናነባቸው? ወይም ደግሞ ነጣጥለን እንዴት ነው ምንጽፋቸው የሚሉትን ነው ማሳያችሁ ማለት ነው። ስለዚህ እዚህ ጋር እንግዲህ እንደምታዩት ምንድነው ሰላጣ ሰ ማለት የመጀመሪያ ድምጽ ናት። ላ የለቤተሰብ አራተኛ ድምጽ ናት። ጣ የጠቤተሰብ አራተኛ ድምጽ ናት። ስለዚህ በአንድ ላይ ምን ይላል? ሰላጣ የሚለውን ነጣጥለን ስንጽፈው ምን እንዴት እንጽፋለን መሰላችሁ? ይኸው እዚህ ጋር ስለዚህ በአንድ ላይ ስናነበው ምን ይላል? ሰላጣ የሚል ቃል እናገኛለን ማለት ነው። እዚህ ጋር ያለውን ስም እዚህ ጋር ይዞት ነው የሚመጣ። ምክንያቱም እዚህ ጋር የተነጣጠለ ስለሆነ ነው። እዚህ ጋር ደግሞ በአንድ ላይ የተጻፉ ናቸው። ስንነጣጥላቸው ነው። እዚህ ጋርም ስንነጣጥላቸው ሰላጣ ነው። እዚህ ጋርም ደግሞ በአንድ ላይ ስንጽፈው ሰላጣ ነው የሚል ማለት ነው። ወደ ቀጣዩ ስንሄድ ምንድነው እዚህ ጋር አለሙ ማለት የአ ቤተሰብ ስንተኛ ድምጽ ናት? አራተኛ ድምጽ። ለ የመጀመሪያ ድምጽ፣ ሙ የመቤተሰብ ሁለተኛ ድምጽ። በአንድ ላይ አለሙ የሚለውን ቃል ስነጣጠለው ደግሞ እንዴት ነው የምንጽፈው? እዚህ ጋር ስንሄድ ለራሷን እዚህ ጋር የተጻፈች ናት። ለራሷን እዚህ ጋር የተጻፈች፣ ሙ የራሷን የተጻፈች። ስለዚህ እነዚህን እዚህ ጋር ያለውን ስም ወደዚህኛው ስንመጣ ይህን ራሱን ይዞልን ነው የሚሄድ። ስለዚህ አለሙ ይላል ማለት ነው። እዚህ ጋርም አለሙ የሚል ቃል እናገኛለን ማለት ነው። ቀጣዩ ስንሄድ እዚህ ጋር ምን ይላል? ሙክት ሙ ማለት የቤተሰብ ሁለተኛ ድምጽ ናት። ከቤተሰብ ስድስተኛ ድምጽ፣ ከቤተሰብ ስድስተኛ ድምጽ። በአንድ ላይ ሙክት። ሙ የቤተሰብ ሁለተኛ ድምጽ ናት ብያቸዋለሁ። ከቤተሰብ ስድስተኛ፣ ከቤተሰብ ስድስተኛ። ስለዚህ ምን አይነት ቃላት ሰጠን? ሙክት የሚለውን ቃል ስነጣጥለው አሁንም እንዴት ነው የምንጽፈው? ሙ ከዚህ ጋር ነው የምናገኛት የራሷን የተጻፈች፣ የራሷን የተጻፈች ናት ማለት ነው። የራሷን የተጻፈች። ስለዚህ እነዚህን የተነጣጠሉትን አሁን ስናነባቸው ምን ይላሉ? ሙክት የሚል ቃል አገኘን ማለት ነው። የሚባል ቃል አገኘን። ቀጣዩ ምንድነው እዚህ ጋር? ካሮት ማለት የከቤተሰብ ስንተኛ ድምጽ ናት? አራተኛ። ሮ ስንል ደግሞ የረቤተሰብ ሰባተኛ፣ የተቤተሰብ ስድስተኛ። ስለዚህ በአንድ ላይ ምን እንለዋለን? ካሮት የሚለውን ነጣጥለን ስንጽፈው አሁንም እዚህ ጋር እንዴት እናገኛለን?
ስለዚህ እዚህ ጋር ካሮት የሚለውን እዚህ ጋርም ደግሞ ካሮት የሚል እናገኛለን። ካሮት 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 የሚል ቃል አገኘን ማለት ነው። የሚል ቃል አገኘን። ቀጣዩ ስንመጣ ምን ይላል እዚህ ጋር ዋዜማ 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 ዋ ስንል የወ ቤተሰብ ስንተኛ ድምፅ ናት? አራተኛ። ዜ ስንል ደግሞ የዘ ቤተሰብ አምስተኛ። ማ ስንል ደግሞ የቤተሰብ አራተኛ። በአንድ ላይ ዋዜማ 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 የሚለውን አሁንም ስነጣጥለው እዚህ ጋር እንዴት እንጽፋለን? ዋ እዚህ ጋር ይቹነት፣ ዜ እዚህ ጋር ይቹነት፣ ማ እዚህ ጋር ይቹነት። ስለዚህ በአንድ ላይ ስናነበው ምን ይላል? ዋዜማ 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 የሚል ቃል አገኘን ማለት ነው። የሚል ቃል አገኘን። ኦኬ ቀጣዩ ስንሄድ ወይም ደግሞ ወደ ላይ ልበለውና ታችኞቹ ላንብብላችሁ ትንሽ ሰፋ ስለሚል እዚህ ጋር ደግሞ ኦኬ እዚህ ጋር ደግሞ አሁንም እዚህ ጋር ምን ይላል? መጣል መጣል ይላል። መጣል እንግዲህ መጣል መ የመጀመሪያ ድምፅ ናት። ጣ የጠ ቤተሰብ አራተኛ ድምፅ፣ ል የለ ቤተሰብ ስድስተኛ ድምፅ። በአንድ ላይ ስናነበው መጣል 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 የሚለውን ከዚህ ጋር ደግሞ ነጣጥለን ስንጽፈው እንዴት ነው የምንጽፈው? መጣል 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 የሚል ቃል እናገኛለን ማለት ነው። እናገኛለን ራሱን ነው ይዞ የሚሄደው። ብቻ እዚህ ጋር መነጣጠላቸው እዚህ ጋር ደግሞ በአንድ ላይ መጻፋቸው ነው ልዩነታቸው እንጂ ራሱን እዚህ ጋር መጣል የሚለውን እዚህ ጋር መጣል የሚለው እናገኛለን ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገን ቆስጣ 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 ቆ ማለት የቀ ቤተሰብ ሰባተኛ ድምፅ ናት። ስ የሰ ቤተሰብ ስድስተኛ፣ ጣ ስንል የጠ ቤተሰብ ስንተኛ? አራተኛ ድምፅ። ስለዚህ ቆስጣ 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 የሚለውን አሁንም ስነጣጥለው እዚህ ጋር እንዴት ነው የምንጽፈው? ቆ እዚህ ጋር ነው የምናገኛት። ስ የሰ ቤተሰብ እዚህ ጋር፣ ጣ የጠ ቤተሰብ አራተኛ። ስለዚህ ቆስጣ 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 የሚል ቃል አገኘን ማለት ነው። የሚል ቃል እናገኛለን። ቀጣዩ ምንድነው? እዚህ ጋር ስንመጣ ሰርግ 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 ሰ የመጀመሪያ ድምፅ ናት። ር የረ ቤተሰብ ስድስተኛ፣ ግ የገ ቤተሰብ ስድስተኛ። ስለዚህ በአንድ ላይ ሰርግ 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 የሚለውን ስነጣጥለው እንዴት ነው የምንጽፈው? ሰ እዚህ ጋር ይቹነት የመጀመሪያ ድምፅ ናት። ር የረ ቤተሰብ ስድስተኛ ድምፅ፣ ግ የገ ቤተሰብ ስድስተኛ ድምፅ። በአንድ ላይ ሰርግ 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 የሚል ቃል እናገኛለን ማለት ነው። የሚል ቃል እናገኛለን። ቀጣዩ ምንድነው? እዚህ ጋር ችሎታ ችሎታ ች ማለት የቸ ቤተሰብ ስድስተኛ ድምፅ ናት። ሎ የለ ቤተሰብ ሰባተኛ ድምፅ፣ ታ የተ ቤተሰብ አራተኛ ድምፅ። ችሎታ 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 የሚለውን አሁንም ስነጣጥለው እንዴት ነው የምንጽፈው? ች እዚህ ጋር ይቹነት ስድስተኛ ድምፅ ናት የቸ ቤተሰብ። ሎ የለ ቤተሰብ ሰባተኛ ድምፅ ናት። ታ የተ ቤተሰብ አራተኛ ድምፅ። ስለዚህ ችሎታ 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 የሚል ቃል እናገኛለን ማለት ነው። እናገኛለን። ቀጣዩ እዚህ ጋር ስንሄድ ግዴታ 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 ግ ማለት የገ ቤተሰብ ስድስተኛ፣ ዴ የደ ቤተሰብ አምስተኛ፣ ታ የተ ቤተሰብ አራተኛ። በአንድ ላይ ግዴታ 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 የሚለውን ነጣጥለን ስናነበው ወይም ስንጽፈው እንዴት ነው የምንጽፈው? ግዴታ። አሁንም ግ ማለት የገ ቤተሰብ ስንተኛ ናት ነው ያልኳችሁ? ስድስተኛ ድምፅ፣ ዴ የደ ቤተሰብ አምስተኛ ድምፅ፣ ታ የተ ቤተሰብ አራተኛ ድምፅ። ስለዚህ ግዴታ 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 የሚል ቃል እናገኛለን ማለት ነው። እናገኛለን። እንግዲህ እንደምታዩት ምንድነው የተለያዩ ቃላቶችን ነው ይጀላችሁ የመጣው የነበረ። እነሱ ምንድነው በአንድ ላይ የተገጣጠሙ ቃላቶችን እንዴት መነጣጠል እንችላለን፣ ነጣጥለን እንዴት እናነባቸዋለን፣ እንጽፋቸዋለን የሚሉትን ያሳየዋችሁ ማለት ነው። እንግዲህ ለዛሬ ቪዲዮ ይጀላችሁ የመጣው ይሄን ይመስል ነበር። እንዲሁም
ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። አንደኛ ለእህት ለወንድሞቻችን እንዲደርሳቸው ለልጆቻችን እንዲደርሳቸው ማንበብ መጻፍ የማይችሉ ካሉ እየው በቃ አሁን ምንም ነገር ማለት ምላችሁ ነገር የለኝም። በርግጥ ግን በቃ ማወቅ እስካለብን ድረስ ማወቅ አለብን። ስለዚህ ምናልባት ኮሜንት ካላችሁ ደግሞ ባዮ ላይ ባለው ስልክ ደውላችሁ ኮሜንት ወይም ደግሞ አስተያየት መስጠት ትችላላችሁ። አስተያየታችሁን እንቀበላለን። ስለዚህ ለዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ ሌሎችን ደግሞ ይዤላችሁ እስከምመለስ ሰላም ጊዜ፣ ሰላም ቆይታ። ባይ ባይ።